ሰላም ውድ የቻናሌ ቤተሰቦች፣ እስኪ ዛሬ ደግሞ ወደ ምድር ንድፈ ሐሳቦች ውስጥ እንግባ። እውን ምድር ጠፍጣፋ ናት? ይህ ሐሳብስ እውነተኛ እምነት ነው ወይስ መላምት ብቻ? ግን ለምን? ያም ሆነ ይህ ዛሬ እዚህ ሐሳብ ላይ ከመደምደሚያው እንደርሳለን። ከሁሉም በላይ ደግሞ ይህ ሐሳብ የሚደግፈው ማንኛውም ሳይንስ ካለ እንፈትሻለን፣ እንመረምራለን። እናንተ ብቻ አብራችሁን ቆዩ። ጠፍጣፋ የምድር ንድፈ ሐሳብ በትንሹ ምንድን ነው? አጠቃላይ ሐሳቡ ምድር ጠፍጣፋ ዲስክ ናት፣ ምናልባትም ልክ እንደ ግዙፍ ፓንኬክ ወይም በጣም ወፍራም ፒዛ ብሎ የሚያምን ሐሳብ ነው። አንታርክቲክ አህጉር አይደለችም፣ ከዛ ይልቅስ ከጫፍ እንዳንወድቅ የሚከላከል ግዙፍ የበረዶ ግድግዳ ነች ብሎ የሚያምን ሐሳብ ነው። ከዚህ በተጨማሪ ዓለም አንድ ወጥ ናት ብሎም ያምናል። ታዲያ እንደ ስበት ወይም ግራቪቲ እና የመሳሰሉ ሐሳቦች እዚህ ላይ ነው ውስብስብ የሚሆኑት። ግራቪቲን ወይም ደግሞ ይህን ውስብስብ ሐሳብ በሚያብራሩበት ጊዜ በስበት ፋንታ ምድር ያለማቋረጥ ወደ ላይ እንደምትጓዝ እና ይህ ነገር የስበትን ኃይል የሚመስል የቅዠት ይፈጥራል ይላሉ። ይህ ዓለም አቀፍ ሴራ ነው የሚሉም አሉ። በእርግጥ ናሳና ሌሎችም ተሳትፎበታል ብለው እንደሚያምኑ ይናገራሉ። እስኪ ደግሞ ምድር ክብ ናት ብለው የሚያምኑትን ሐሳብን መርምር። አመንም አላመንም ክብ ሆነ የምድር አለ የሚለው ሐሳብ በትክክል አዲስ አይደለም። ስለ ጥንታዊ ስልጣኖች እያወራን ነው። ከዛሬ 2300 ዓመታት በፊት ግሪካዊ ምሁር አርስቶቴንስ ጥላዎችንና ጉድጓዶችን በመጠቀም ሙከራ አደረገ። ይህ ሰው በአንድ ዱላና በአእምሮ በመታገዝ የምድር ዙሪያ ወይም ሰርከምፍረንስን በሚገርም ትክክለኝነት አስልቷል። አስገራሚ ነው። ሌላው በ16ኛ ክፍለ ዘመን የፈርዲናንድ ማጄላንና ባልደረቦቹ በዓለም ዙሪያ ጉዞ ይመለከታል። ደግሞ አለው በዓለም ዙሪያ። እርግጥ ነው ጂፒኤስ አልነበረም፣ ግን ጥሩ የአቅጣጫ ስሜት ነበራቸው እና ከፕላኔቷን ያልወደቀች ምርጥ ጀልባ። እዚህ ጋር ልብ በሉ ውድ ተመልካቾች፣ ምድር ጠፍጣፋ ብትሆን ኖሮ ከመዞር ይልቅስ በወደቀች ነበረ። እስኪ ከታሪክ መጽሐፍ ደግሞ አልፈን አንዳንድ ዘመናዊ ማስረጃዎችን እንመልከት። እሺ በተግባር ነው። መጀመሪያ መርከቦች ከአድማስ ባሻገር በምንመለከትበት ወቅት እየጠፉ ሄዶ ይሰወራል። ታዲያ ምድር ጠፍጣፋ ከሆነች ይህ እንዴት ሊሆን ቻለ? ምድር ጠፍጣፋ ብትሆን ኖሮ መርከቦች እያነሱ እየራቁ እስኪታዩ ድረስ ብቻ ነበር የሚሄዱት። ግን እንደዛ አይሆንም። ከዚያ ይልቅስ ወደ አርኩ ወይም አድማሱ ጫፍ ሲሄዱ ከታች ወደ ላይ ይጠፋሉ። እስቲ ይህንን ቪዲዮ ተመልክተን እንመለስ። ሌላው የሚነሳው ጥያቄ እንደ ሳተላይት ግንኙነት፣ ጂፒኤስ እና ኢንተርኔት የመሳሰሉ ጥያቄዎች ናቸው። እነዚህ ሁሉ ቴክኖሎጂዎች ምድር ሉል ወይም ክብ ናት በሚለው እውነታ ላይ ነው ተመሰረቱት። ከፀሐይ ግርዶሽ እስከ አየር መንገድ መስመሮች ቢሆኑ በምድር ክብነት ላይ ተመስርተው የሚሰሩ ሐሳቦች ናቸው። ታዲያ እዚህ ላይ ነው ጥያቄ፣ ቴክኖሎጂን እየተጠቀምን ትክክለኛውን ሐሳብ ለመቀበል ለምን ቸገረን? መልሱን ለእናንተ ትቼዋለሁ። በጥቅሉ ምድር ጠፍጣፋ ብትሆን ኖሮ ዓለም በጣም የተለየ ቦታ ትሆን ነበረ። ታዲያ ማስረጃው በዚህ ልክ አሳማኝ ከሆነ ለምንድን ነው አንዳንድ ሰዎች አሁንም ጠፍጣፋ የምድር ንድፈ ሐሳብን ብቻ የሚቀበሉት? እንደዚህ አይነት የእቅድ ንድፈ ሐሳቦች ብዙውን ጊዜ አወዛጋቢ ሊመስል የሚችል ሐሳብ ይፈጥራሉ። እንዲሁም በተቋማት አለማመንም ሊሆን ይችላል። ሰዎች በተቋማት ላይ ያላቸው እምነት ሲያጡ እነዚህም ማብራሪያዎች ጠንካራ ቢሆኑ እንዲሁም በጠንካራ ማስረጃ ላይ የተመሰረቱ ቢሆን እንኳን ከነሱ ሐሳቦች ይልቅ ለአማራጭ ማብራሪያዎች ይበልጥ ተጋላጭ ይሆናሉ።
እንግዲህ ውድ ተመልካቾች አሁን የእናንተ ውሳኔ እንቀረው። ምድር እውን ክብ ናት ወይስ ጠፍጣፋ? መልሱን ለእናንተ ትቼዋለሁ። በሌላ ተመሳሳይ ሐሳቦች እስከምንገናኝ ቸር ቆዩልን።